ይሄ አሁን የወጣ ነው ሁሉም ፍሬሽ ነው ከዚህ የበለጠ ፍሬሽ ከፈለክ ራስ ወደ ወንዙ ረድና ሂድና አጥምድ You'll catch a cold. አንቺ ቅዝቃዜ እኮ ነው ምን ያርግሽ ነው የዝናብ ጠብታዎችን እያናገርኩ የፊልም ሰው ነሽ ፊልመኛ ነሽ ቾር ሌባ ባራው ወደ ውጪ सब छोड़ दिया मैंने ሁሉን ነገር ትቻለሁ I swear እምልልሃለሁ ኧረ दूध का पैकेट भी नहीं እኔ የወተቱላ ፓኬት አልሰረኩም ፈትሸኝ आयुष को जानते हो አዩሽን ታውቃለህ እንዴ ቆንጆ ታውቃለህ ዛሬ ትምህርት ቤት ውስጥ በስተት እሱን ሲሸናየውትና እንዳለ በትምህርት ቤት ውስጥ የወሬ ተስፋፋ አዩሽን እንደምወደው የማይረቡ ወንዶች እኔ አልወደውም ታውቃለህ እነሱ ምን ያህል እንደሚያወሩ कितना रूड है እንዴት የሚያስከፋ ነገር ነው እባክህ सिर्फ 500 रुपीस 500 ብቻ ገና 250 ይቀርብሻል እኔ እኮ እዚህ ላይ አዲስ ዘፈን ጭኛለሁ ዘፈን ሌባ ነሽ ይሄ ሚኒ ፓይ ነው रुको ቆይ अकाउंट सेटल्ड አሁን ሂሳቡ እንዳለ ተስተካክሏል फिश አሳ आई लव फिश አረ እወዳለሁ ፊሽ ከሪ ये पता है कौन है ታውቃለህ ይሄ ማን እንደሆነ ये कौन है ማን ነች እሷ ቅድስት ማርያም ነች ከማሳደጊያ ድርጅት ውስጥ ነው ያገኘሁት कैसे እንዴት इन पैसों का क्या करोगे ይሄ ብር ምን ያደርግልሻል नील आर्ट የጥፍር ቀለም ጥበብ पार्लर खोल የራሴን የውበት ሳሎን ከፍታለሁ የትምህርት ቤት እንዳለ ትላልቅ ሴቶች እኔ ጋር ነው የሚመጡት አንተንም ጥፍሬን ልቀባ በአሁን ሰዓት ወንዶችም እየሞከሩት ነው ይሄን ነገር तुम गैंगस्टर हो አንተ ጋንግስተር ነህ እንዴ ቆይ सब कहते हैं कि ሁሉም ይላሉ አንተ የሆነ ወንጀል ሰርተሃል और अब यहाँ छुपे हो እና አሁን እዚህ እንደተደበክ मेरी मम्मा ने भी मुझे የኔ መማዬ ለኔ አስጠንቅቃኛለች እናቴ और አንቺስ तुम क्या कहती हो አንቺ ምን ትያለሽ मुझे नहीं लगता እኔ አይመስለኝም ናሚ ወደ ውጭ ቶሎ በይ ኧረ አሁን መማዬ पता ना እንዳንነግራት ያለዛኔ ይሄን ፊሽከሬን አጣው በቃ हैंडसम ቆንጆ ናሚ ያለች ውስጥ የለች लेकिन मुझे तो अंदर से आवाज ግን እኔ እኮ ከውስጥ ድምጿ ተሰምቶኛል በብዛት አሽሽ ስትወስጂ እንደዚህ አይነት ስሜት ነው የሚሰማው ኧረ ያዝናናል እና ለምን ሙሉ በሩን በደንብ አከፍተው እያስጠነቀቅኩ ነው ቆንጆ ታውቃለህ የዚህ አይነት ነገር እኔ አልወድም ናሚ አውቃለሁ ውስጥ እንደሆንሽ ናሚ ወደ ውጭ ቶሎ በይ ቆንጆ መጀመሪያም ነግሬያለሁ ናሚን ማዝናናት አቁም ፊሽከሪ ለምንድን ነው በሩን የማከፍተው ክፈታ በሩን እሺ የለችም सॉरी ይቅርታ एनीवेज ለማንኛውም የሆነ ብር ፈልጌ ነበር
I promise. ቃል እገባልሃለሁ ልክ የማየ ጓደኛ ወጥቶ እንደሄደ እኔ መሄድልሃለሁ ታውቃለህ አንተን ሁሉ ማን ብሎ እንደሚጠራ ቆንጆ और मेरा निकनेम क्या है पता የኔ መጠሪያ ስሜ ማን እንደሆነ ታውቃለህ नहीं बताती አትነግረኝም ጀስቢን ነው ስሜ አንት ኖራ ने बताया አክስቴ ኖራ ነች የነገረችኝ እማዬ በስሜት ደስቢንን በርግጫ ስትመታው እኔ ደግሞ በሷ አቅፍ ስር መጥቼ ወደኩኝ ስለዚህ እኔ መጠሪያ ቅጽል ስሜ ደስቢን ሆነ ያስቃል ያዝናናል አይደል ደስቢን የሚል ቅጽል ስም उतना अच्छा नहीं है ይሄን ዓለም ቆንጆ አይደለም ግን መትረና ነበር ግን ተስፋ አደርጋለሁ ለአንተ ቆንጆ እንደሚሆንልህ Seychelles? እንዴ ሴሸልስ इनोसेंट एक्ट कर रही है እንዴት አይነት አሳዛኝ ትመስላለች ባካችሁ ስትታይ የናችን ቁጥር ተናገሪ आंसर मी መልስ ስጭኝ मैम እመቤቴ እባክሽ እንዴ पता नहीं गोवा में क्या हो गया መጓ ምን እንደሆነ አላውቅም የማይቦታ ላይ እንዳለ እነዚህ ቆሻሾች ናቸው ያሉት घूरो मत አታፍጪ तुम्हारे माँ बाप ने तुम्हें यही እናት አባትሽ እነን ነው እንዲያስተማሩሽ बेटा बताओ आपने ልጄ ንገርኝ እስቲ የሱን ቦርሳ ሰርቀሻል እንዴ ኧረ አልሰረኩም እኔማ በቃ ከራሴ ትምህርት ቤት ቦርሳ ጋር ያወዳደርኩት ነበር ውሸታም እሷ ጋር ትምህርት ቤት ቦርሳው ለላትም ነበር बेटा ልጄ की मम्मा घर पर है እናትሽ ቤት አለች डैडी አባትሽስ देखो ይወት माँ बाप का भी पता नहीं የእናት አባቱ አድራሻው ላይ አይታወቅም እሺ ልጄ አባትሽ वो आपकी डैडी है እሱ ያንቺ አባት ነው እንዴ एक्सक्यूज मी सर ይቅርታ አለቃዬ እንዴ ወንድሜ ओ भाई साहब ስማ ወንድሜ गुस्सा उन पे ተናደሻል እንዴ በኔ इसीलिए कहा था चोरी मत। ለዚህ እኮ ነው ያልኩሽ አትስረቂ एक्चुअली उसने मुझे पे करने ምን መሰለ እሷ እኔን ክፈል ብላኝ ነው አረ ችግር የለው बचपन में गलतियां करते हैं በልጅነታቸው ጥፋት ይፈጽማሉ ከዛ በራሳቸው ይማራሉ सिर्फ पैदा करने से ड्यूटी በመውለድ ብቻ ግን ግዴታ ያበቃል हमेशा अकेले देखा है उसे। ሁሌ ብቻዋን ነው ያዩት እቺ ልጅን उसको अपना वक्त दो ጊዜን ስጣት እንጂ उसके साथ आया करो አብራት ና እንጂ ከሷ ጋር ልክ የቀሩት አባቶች እንደሚመጡት She will be fine ከዛ ተስተካከላለች እሷ
मेरा MP3 प्लेयर የኔን ኤምፒሲ ፕሌየርን ስጠኝ हैंडसम ቆንጆ देने के लिए पैसे नहीं है እመከፍለ ብር የለኝም लेकिन ये लो ግን ያዝንካ बहुत प्रेशियस है በጣም ጀግና ነው सबको बचाता है ሁሉንም ያድናል अगर तुम्हारे पास रहे አንተ ጋር ከኖረ कोई कुछ नहीं አንተን ማንም ምንም ነገር ሊያደርግ አይችልም हैंडसम ቆንጆ शर्म आई ना बताने አፈርክ አይደል ለመናገር मुझे जानते አንተ ራስህን እንደምታቀኝ रिटर्न करते हैं ሁሉም እንደዚህ ይንቀኛል ይሸሸኛል እኔን እንደማያቀኝ ይሆናሉ मेरे स्कूल में भी በእኔ ትምህርት ቤት ውስጥ ሁላ मम्मा ने भी कहा እማዬም ይሄን ብላለች कभी रास्ता भूल जाओ መንገዱን ከረሳሽው የቤትሽን तो फोन नंबर और ስልክ अंग्रेजी ቁጥሬንና አድራሻውን ምርሽው वापस घर मत आ ተመልሰሽ ቤት እንዳትመጪ जब बहुत ड्रिंक በጣም करती है ስትጠጣ तो कहती है ትናገረኛለች कि हम दोनों को मर जाना चाहिए ሁለታችንም መሞት እንዳለብን मैं उस मोटी पर गुस्सा እኔ नहीं በዛች ወፍራም ተናድጄ አልነበረም उसने तो सिर्फ እሷስ मुझे मारा እኔን መታችኝ लेकिन तुम ነገር ግን አንተ ደግሞ तुम तो उससे भी አንተ बुरे हो ከሷ ባስክ መጥፎ ነህ लेकिन मैं तुम्हें ነገር hate ግን नहीं कर सकती እኔ አንተን መጥላት አልችልም अगर मैं तुम्हें hate እኔ करूंगी, አንተን ከጠላውማ तो पूरे वर्ल्ड በጠቅላላ ዓለም ላይ የምወደው ነገር ምንም አይቀረኝም मैं तुम्हें hate नहीं እኔ कर አንተን सकती। ልጠላ አልችልም እማዬ እማዬ ኖአሚ ሂጂ ኖአሚ ሂጂ ከዚህ ሂጂ አይሆንም ቆንጆ እርዳኝ አድነኝ ቆንጆ እርዳኝ እባክህ እርዳኝ ከአንድ ወር በፊት क्या हुआ सर? ምን ነው አለቃዬ कपड़े नहीं उतारे बाकी ልብሴን አላወለቀም እንጂ የቀረውን ጠቅላላ ነገርን አወቀ ምንድነው ይፈልጋል አዎ ወንጀል ቆሻሻ የውጭ ሀገር ቪዛ ሰዎች እዚህ ቪዛቸው ካበቃ በኋላ መቆየት የለባቸው የቀረውን ጉዳይ እዚህ እናውራ ቢሮ እናውራ አረ ወሬ ብዙ አወራን አለቃዬ ቀጥታ ስራ እንጀምር የዲቃላ ልጆች ረጅም ሊስት አለኝ गोवा में ड्रग्स का मतलब ጎስት አሽሽ ማለት ማንቶ ነው माल लाने वाला डिस्ट्रीब्यूट እቃ የሚያመጣው የሚያከፋፍለው ሙሉ ስራውን የሚቆጣጠረው ይሄ ነው ये फुटबॉल ይሄ ፉትቦል ይባላል मांतू का बाया የማንቱ ቀኝ እጅ ቆዳው ነው እንጂ ወፍራም አይምሮ አይደለም यही संभाल የማንቱን ዋና ቢዝነስ የሚቆጣጠረው ይሄ ነው एडविन አድቪን ይሄን እኛ ብቻ ነው የምናውቀው ጎዳና ላይ ያለ የእቃ ዝውውርን የሚቆጣጠር ነው नंबर के धंधे की ግን जानकारी रहती है የሁሉን የወንጀል ስራ መረጃ አለው እሱ ጋር ፈሬራ ወንድማማቾች
लूक और केविन ሉክና ኬቪን साथ कुछ लिंक्स हैं क्या? ከማንቱ ጋር ግንኙነት አላቸው። አብሯቸው ውል ይፈጽማሉ። የፖለቲካ ግንኙነት አላቸው። እነዚህ ወንድሞች ये अटीला है, ይሄ አኪላ ይባላል። बॉडीगार्ड है उनका। በጣም ጠንካራ የሆነ ቦዲጋርዳቸው ቆሻሻቸውን እንዳለ የሚያጸዳው ይሄ ነው። በእንደዚህ አይነት ብልጠት ስለዚህ ሁለቱን ተቃውሞ መረጃ ይገኛል። ቸኔ ውስጥ ህገወጥ ኩላሊት ሲያዘዋውር የታሰረው ዶክተር ቻረም የለም። እሱ የሁለት ወንድማማቾችን ስም ጠርቶ ነበር። በኋላ ግን ቃሉን መለሰ። ሁለቱን ወንድማማቾች ተቃውሞ መረጃ አልተገኘም። ቪዛ ጊዜ ያለፈባቸውና ወጪያቸውን የጨረሱ ቱሪስቶች በአንድ ነገር እየታደኑ ነው። በቨን ሾፕ ውስጥ እቃቸውን ሽጠው ያስይዘው በውስጥ አንድ ሁለት ቀን ያሳልፋሉ። ብራቸውን ሳይመልሱ ሲቀሩ እነዚህ የውጭ ሀገር ሰዎች ይገደሩና ለባለ ሱቁ ባለቤት ተገደው ወይ ኩላሊት ይሸጣሉ ወይ ደግሞ አሻ ያዘዋውራሉ። ये कुछ और छोटे-छोटे कार्टेल्स हैं। እነዚህ ትናንሽ እሾዎች ናቸው አለቃዬ። बच्चों से भीख मंगवाने वाले ህፃን ልጆች የሚያስለምኑ ህፃናቶችን የሚነግዱና ሴተኛ ዳርነት ስራ የሚያሰሩ ሌላ አንድ ስም ደግሞ አለ ካርላ አክስቴ። እነዚህ ካርላ አክስቴ ህፃን ልጆችን ታስለምናለች። እኛ እዚህ የአጎትና የአክስት ሊስት እንመዝግብ እንጂ ጋዜጠኛ አይደለንም፣ ፖሊስ ነን። ሳንጎተ ፖሊስማ እንደዚህ እጁ ታስሯል አለቃዬ። አንዴ ሰው ማሰር አንችልም፣ አንዴ መረጃ አናገኝም፣ አንዴ ፍርድ ቤት ደግሞ ቃላቸውን አይቀበለንም አለቃዬ። ክሱ ጠንካራ መሆን አለበት፣ እጃችን መፈታት አለበት። ፈታውልህ आगे कोई भी कॉन्फ्रेंस में ለወደፊቱ ወንጀለኛ ከታሰርና ቃሉን ከሰጠ በኋላ ነው ስብሰባ የምናደርገው። አንድ ወር सिर्फ एक महीना। በቃ አንድ ወር ብቻ አለቃዬ። हेलो ሄሎ አለቃ፣ አስተናጋጁ ቲፑን ይዞ ሄደ። አረ እናንተ ሄዱ። እሺ እንዴ नाम नहीं सुना क्या? ስሜን ሰምተህ አታውቅም እንዴ አንተ? አላውቅም። पितले। ፒትሌ። አዎ आगे से याद रखना। ለወደፊቱ አስታውስ። እሺ ዞር በል። हेलो। ሄሎ हाँ माल मिल गया। አቤት፣ ዕቃውን አግኝቻለሁ። አዎ ይዞ መጣው። सर फुटबॉल निकल रहा है सर। አለቃዬ ፉትቦል እየወጣ ነው። አስተናጋጁ እኮ ወደ ውጭ አልወጣም። አለቃዬ እሱ እየወጣ አይደል እንዴ? አስተናጋጁ ቦርሳውን ሲያነሳው አይተሃል? አለቃዬ አዎ ለማለት ጊዜ የለኝም። ይሄም ከሄደ ጨዋታው አበቃ። सर बोलिए जल्दी। አለቃዬ ተናገር ቶሎ። ምን ላድርገው? ቆይ መጣሁ እኔ። መጥፎ አንተ ጉማሬ ና ቆይ። በለው አንቴን ስማ አንተ ቴዲ ቤር አሻንጉሊት खाता क्या है बे? ምንድነው እባክህ የምትበላው? निकल गया साला। አመለጠ መጥፎ። የአንድ ወር ልፋታችን ላይ ሸንቶብን ሄደ። የእሱ እናት गुस्सा गेंडे के लिए बचा के ንዴታችሁን ለአውራሪሱ ጠብቃችሁ አስቀምጡ። ሲደበደብ ይናገራል ዕቃ የት እንዳለ። ऐसे እንደዚህ बैट ऐसे ऊपर से नीचे आने ኳሱ ከላይ ወደ ታች መውረድ አለበት። बॉल ऊपर जाती है। ያለዛ የመታው ኳስ መልሶ ወደ ላይ ሄዳል። ገባ? አረ ምንም አላስታውስም አልኩ። ስንቴ ልንገርህ? पहनना बहुत जरूरी है। አስፈላጊ ነው፣ አስፈላጊ ነው፣ አስፈላጊ ነው። इसे क्यों गुस्सा आ रहा ቆይ ምን አናደደው ግን? है? गुस्सा መናደድ እኮ እኔ ነኝ ያለብኝ አይደል? इसकी वजह से በሱ የተነሳ እኔን ያህል ኪሳራ ከሰርኩኝ። तू समझा इसको? አስረዳው አንተ ይሄንን። आज तक गोवा में कोई እስከ ዛሬ ጎዋ ውስጥ የተወለደ የለም እኔ ላይ እጁን ሊሰነዝር የሚችል። मजा आया? ये ऑनर ደስ አለ። ክቡር ፍርድ ቤት፣ ክቡር ፍርድ ቤት።
የሚለውን በመስማት ለማንቱ ንገረው። እሱም ጊዜው ደርሷል። ክቡር ፍርድ ቤት የሚለውን ነገር የሚሰማበት ግን ሰምቶ አያወጣም፣ ወደ ውስጥ ይገባል። ከዛ ደግሞ ቀጥታ ወደ ላይ ንገረው። እሺ አሁን እዛ ሄዶ የህንጻ ግንባታው እንዲፈጽም सारा माल घुमा दिया እንዳለ እቃውን አጠፋው። አንተ ምን መሰለህ እባክህ ኬቪን፣ ማንቱ उसको भेजेगा አንበሳ ይልካል እንዴ እቃውን ለመፈለግ? ये ስማ दूसरा ला रे ሌላኛውን አንጣው፣ ቆሽሿል። अनलकी है እድለ ቢስ ነው። केविन सिर्फ गोल मार दिया ጎል ብቻ አገባ። है ማንቱ बच्चे लोग पता लगा ልጆቼ እያጣሩ ነው። जो भी थे मिल जाएंगे ማንም ይሁን ይገኛሉ። ማንቱ ልጆቼ እየፈለጉ ነው። ማንቱ ይገኛል። देख केविन ይኸውልህ ኬቪን 1 करोड़ लोग इंडिया में चरस 10 ሚሊዮን ሰዎች ቸረስና አፊም የሚያጨሱ አሉ እንድ ውስጥ मजबूत है ገበያው ጠንካራ ነው። 1 ሚሊዮን ሰዎች ሄሮይንና ብራውን ሹገር የሚባለውን አሺ ይጠቀማሉ። የመንግስት ስታቲስቲክስ ነው። መንግስት ገለጸው ማለት ቁጥሩን ब्राउन शुगर ከ4 እስከ 5 የሚጠቀሙ ሰዎች አሉ። ብራውን ሹገርና इतनी बड़ी मार्केट है የተለያየ አሺሽ ይሄን ያህል ትልቅ ገበያ አለ። የዚህን ጅማሬ ግን አንተ እንዴት ጀመርከው? ሳምፕሉን እንዲጠፋ አርገ 3 दिन 3 ቀን 3 दिन रोक सकता हूं रूस 3 ቀን ነው ሩሲያዎችን ላቆየን ለምችለው። በዛ መሃል እቃው መገኘት አለበት። ያለዛ ሁለት ወንድማማቾች 4 ኩላሊታችሁን አውጥቼ እሸጠዋለሁ። ढूंढ ले ፈልግ። እሺ ፈልግ टकला መላጣ कहाँ रखी है हेरोइन የኔ ያስቀመጥሽው ሂሮይኑን कहाँ रखी है हेरोइन የኔ ያስቀመጥሽው ሂሮይኑን हेरोइन किधर है አሸት አለ ट्रिप में है क्या तू अभी तक እስካሁን አንቺ ጡዘት ላይ ነሽ እንዴ? እየጠየቅኩሽ ነው። አሸት ነው ያለው። ተናገሪ። सारा हार्ड वर्क मैंने እንዳለ ጠንካራ ስራ የሰራሁት እኔ 50% እኮ ላገኝ ይገባኛል። ለሞት ቸኩለሻል። देख पागल मत बन ይኸውልሽ እብድ አትሁኚ። तू जानती नहीं है किन लोगों አንቺ አታውቂያቸውም። ከነማን ሰዎች ጋር እንደተጋጨሽ የነማን ዕቃ እንደሰረቅን አታውቂም። साले फोन क्यों नहीं उठा रहा यार? መጥፎ ለምንድን ነው ግን ስልኩን የማያነሳው? እሺ हेलो ሄሎ ሄሎ ወንድሜ खयास तू የናንተ बहुत मारा वांटू ने ማንቱ በጣም መታ እንዴ? ኧረ ና እንጂ መተህ እዚያው አገንዳ ስር ዘና በል። मेरे यहाँ काम पे लगी መጥፎ እዚህ ነኝ ስራ ላይ ነኝ። እዛ ተቀምጠህ አንተ ራስህን ታቀዘቅዛለህ። ተረጋጋ ወንድሜ፣ እድል ነው። አንተ እዛ እኔ እዚህ። अच्छा सुन እሺ ስማኝ፣ उस वेटर की बत्ती बुझने से पहले የአስተናጋጅ መብራቱ ከመጥፋቱ በፊት የማን ሽቶ ነበር ሌላ የሚሸተው? እዛ እንዳሉ ሴቶች እንዳለ አፍንጫቸው ንጹህ ነው ከአንዷ ሴት በስተቀር አና የምትባለው ያቺ የመድረኩ ዳንሰኛ። कुछ चाहिए हमें እኛ የምንፈልገው ነገር አለ። साले कपड़े देख हम አንተ የተረገምክ ልብሴ ነው እንጂ पॉकेट मार लगते हैं तुझे የኪስ ሌባ መስላለሁ እንዴ? जाओ ሂዱ። ቢጁ लोग ይኸውልህ ब्रदर ወንድሜ थोड़ा प्रॉब्लम है यहाँ पर ትንሽ እዚህ ጋር ችግር ተፈጥሯል።
ስማ तू है कौन? ማነህ? ቆይ ግን አንተ የሳሳተ ቦታ ነው የመጣው። ሂድ ጸጥ ብላችሁ። ግን ወንድሜ नहीं जा सकता मैं। ልሄድ አልችልማ። कल तुम्हें አና ትናንት ለአንተ አንድ ካሜራ ያዘ ቦርሳ ሰጥታ ነበረ። ያንን ይዤ መሄድ ይኖርብኛል። እኔ एक दिन पे भी 15 दिन ለአንድ ቀን የ15 ቀን ወለድ ነው የምቆርጠው። 5000 እቃውን ደግሞ ለዛ ሰው ነው መልሼ የምሰጠው። በዕዳ ላይ ያስያዘው እንደዛ ነው። भूल से नहीं मालूम हमको। ህጉን አላውቅም ነበር እኔ። क्या करें? ምን ይደረግ ምን ይደረግ ምን ይደረግ? चले उठ। በይ ተነሽ፣ አናግሪው። እማዬ እማዬ አናግሯ करना। አናግሯ። ናሚ ናሚ እማዬ ስማ፣ गिरवी रखने वाली हमारे በዕዳ ያሳዘችክ እኮ እኛ ጋር በዕዳ ተይዛለች። ቆንጆ አሁን 500 के लिए तो ለ5500 ብለህ ሁለቱን ቻው ማለት ፈለግ? ያ የተለየ ጉዳይ ነው። እርዳኝ እባክህ ቆንጆ እርዳኝ። ጎረቤቷና ልጅየውን አፍኖ ወስደዋቸዋል። ጎረቤት ነው አይደለ? ሌላ ሰው አይደለም የተወሰደው። እሺ ቅርብ ካለው ፖሊስ ጣቢያ የፖሊስ መኪና ልካለሁ። አድራሻውን ተናገር። ሄሎ ሄሎ፣ አታጽፍም እንዴ አድራሻው? ጊዜ መግደል ከፈለክ ሌላ ቦታ ሄደህ ቀልድ። ሄሎ፣ እውነት እዛ ሴት ታፍናለች? ሄሎ गैंगस्टर बोलता है। ጋንጊስተር ትላለህ እንዴ ራስህ? हैंडल नहीं አንድ ሰው እንኳን መቆጣጠር አችልም። ይኸውልህ ब्रदर आपको देखना चाहिए। አንተ ማየት ነበረብህ ወንድሜ። እሱ बिजली था बिजली। መብረቅ ነበረ። ኧረ መብረቅ በጣም ፈጣን። ኧረ እሱ ፍርሃት የለበትም። ट्वाइस አይኖቹን እንኳን አልጨፈንም ስተኩስ። तूने አንተ 2 बार गोली ሁለቴ ጥይት ስተኩስ और उसने እሱ አይኑን እንኳን አልጨፈነም። እና अच्छा ጥሩ ነው። एक बकरा तो चाहिए। አንድ ፍየል እንፈልግ ነበረ። Don't hurt them. እንዳጎዷቸው እነሱ ምትሉኝ ነገር አደርጋለሁ። बस एक डिलीवरी በቃ አንድ የምታስረክብልን ዕቃ አለ። ነገ ጠዋት መኪና ቁጥር 66209 कैसा लगा अपना पोस्ट? እንዴት ነው የኛ ፖስታ አዳይ? ग्लव कंपार्टमेंट खोल। አንተ ግላፍ ኮምፓርትመንቱን ክፈተው። ወደ ጂም ግባ። विद्या कंस्ट्रक्शन
कंस्ट्रक्शन साइट पे जाओ और ሜታ የህንፃ ግንባታ ድርጅት ጌርና እዛ 10ኛ ፎቅ ላይ ማንቱ ማን ነው ብለህ ጠይቅና ፓኬቱን ለሱ ስጥ። ስልኬን እንደዘጋው ስልኩን ጣለው። ናሚናና በቃ አንተ ለራት 3 ሰዓት እልክልሃለሁ በአድራሻ። अरे कहा है आंटी ምንድነው አክስቴ? शेर कभी घास नहीं खाता አንበሳ እኮ መቼም ሳር አይበላም። ኧረ ለምንድነው እዚህ ሳለ የእንስሳ ሬሳ የሌለው? ስጋ ምናምን የለም። ስጋ መብላት ከፈለክ ብሬን ጨምር። जब देखो तब जा ሁሉም ሰው እንስሳ እንስሳ ይላል። ये एक टाइम है ना ብቻኛ በዚህ ችግር ሰዓት ነው ሙሰና ግቦ ለመቀበል ልብ የሚፈልገው። हाँ पितड़े እሺ ፊትሌ डोब्रो पोजा पधारो ራሽኛ ነው እየተናገረ ያለው नहीं सर አይደለም አለቃዬ ፖቻልቪት ነው हाँ अरे እንዴ आइए आइए እንኳን ደህና መጣ ፖቻልቪት ነው የሚባለው पोचात्सनो पिकासा मित्सा ठीक बोला क्या ትክክል ነው እንደተናገርኩት አንተ बसो बसो अकेला है ये ብቻውን ነው እንደመጣ አዎ ማንቱ हिम्मत देखो रूसी ድፍረቱን ነው የዚህ ራሻዊ ነው አንተ ራሻዊ लेकिन रूसी लगता नहीं रे तू እኮ ራሻ አይመስልም አትመስልም የፈታን ዘር ነው የምትመስለው አንተ አፍጋኒስታን ነው የምትመስለው አንተ እዚህ ጋር አስቀምጥ इसको बोलना इसके लिए स्पेशल ንገረው ለሱ ልዩ ከራሻ እንዳስመጣውልን ንገረው እንደሚወደው रूसिया पोचालिस्ते लो ना ያዝ እንጂ ያዝ अरे पीता क्यों እንዴ ለምንድን ነው የማይጠጣው ለምን አጠጣ ምን ይመስላል እዚህ ላይ መርዝ የቀላቀልኩበት መሰለ पीना राजा ጠጣ እንጂ እኔ ንጉስ ጠጣ ማንቱ አንተ ነህ क्या ये ምንድነው የኔን ጨርሻለሁ अब तुम्हारी बारी አሁን ደግሞ ያንተ አድራሻ ነው ከኔ የመጣው ስማ तुमने वादा किया था ቃል ገብተህልኝ ነበረ የታሉ እነሱ ምንድነው የሚለፈልፈው ለማን ነው የምትሰራው ሳይባ ወዳጄ እቃውን አገኘ ኬቪን ኑ እንጂ ኑ ማንቱ एएनसी ያ አደንዛዥ ዕፅ ተቆጣጣሪ ፖሊሶች አንተን ልታስጠምደኝ ምርጫው ምንድን ነው सारा हार्डवर्क मैं करूँ ጠቅላላ ስራ እኔ የምሰራው ውሉን ይዘህ የምትሄደው ደግሞ አንተ አይሆንም ከዛሬ በኋላ ጠቅላላ ስራውን ነው እሰራለሁ ጥፊ ተመተን ሄድከው አሁን ጥይት ትበላለህ ማንቱ घंटे का የምን ማንቱ ነህ አሁን ሄድክ አንተ किसी मिनिस्टर एमएलए की የሆነ ሚኒስቴር ወይ የሆነ ተመራጭ ጋር ሄደህ እግሩን ልሰህ ምንም አታመጣም ህይወትህን ማዳን ከፈለግ ሩጥ የምን ማንቱ ነህ የምን ማንቱ ነህ እባክህ ማይክል ቆይ አቁም አንተ ये बोटी एएनसी को डाल देना ይህን ስጋ ለአደንዛዥ ዕፅ ተቆጣጣሪ ፖሊሶች ጣሉላቸው
ፍራንሲስ ኑንጂ ये डेब्यू कौन मार रहा है? नया पंटर है? ማን አዲስ ሰው ነው? ማን ነው ከእኔ የመጣው? ምንም አላወቅንም። አላቀይ ከማንቱ ግሩፕ ጋር ግንኙነት እንዳለው መረጃ የለንም። የሬሷስ ስሟ ማን ነው? አና እሷና ማንቱ ምንም ያገናኛቸው ጉዳይ አለ አላውቅም። ግን ከሬሷ ሁሉም አካሏ ወጥቷል። ሁሉም አካሏ ወጥቷል ማለት ኩላሊቷ፣ ጉበቷ፣ በቃ የሰውነቷ መሸጥ የሚችል አካል በአጠቃላይ ወጥቷል። ማንቱ የሰውነት አካል ንግድ ላይ ከመጀመሩ ነው የገባው። ይሄ እኮ የእሱ ቢዝነስ አይመስለኝም። እናያለን ኩናል ምን አጣርቶ እንደሚመጣ። ये देखिए सर, ይሄን እያለቀ ये मुझे फ्लश टैंक पे मिला। ይሄንን የመታጠቢያው ገንዳ ጋር ነው ያገኘሁት። आधे ग्राम से क्या होगा? በግማሽ ግራም ምን ጥቅም አለው? የቀረውን እኮ ወሰዱ አይደል እንዴ? कबीर अलावत नाम है काली। ከቢር ላበት ነው ባለ ጥቁር ሱፍ ልብሱ። እሱ አንድ ሱቅ አለው። ምንም የአሽሽ ጥቅም ሪኮርድ የለበት፣ የወንጀል ሪኮርድ የለበትም። 2008 ነው ሱቁ የተመዘገበው። ፔን ካርድ ምናምን አለው። ግን አንድ ነገር ይገርማል። ምን ከ2009 በፊት የዚህን ሰው ሪኮርድ አላገኘንም። እንደ ይመስለኝ 30 ዓመት ሞልቶት የተወለደ ነው። ሪኮርድ ማውጣት የምን አይነት ትልቅ ስራ ነው። ከጓውጭ ሪኮርድ አለው። ቶሎ ምርመራ አድርግ። ከማንቱ ጋር ያለውን ግንኙነት ፈልግ። የአረንዛዥ ዕፅ ቁጥጥር ጉዳይ ብቻ ሳይሆን ያ የግድያም ጉዳይ ነው። ሻለቃ देखो इसे ትሷል የሷ የጭንቅላቷ ደም ስር ፈንድቶ ነበር። ይሄ ምን ማለት እንደሆነ ታውቃለህ? አይኗ ሲወጣ ልቧ እየመታ ነበር። ጭንቅላቷ ሲከፈት ያንን ቢወት ነበረች። አንተ እንደዚሁ ጸጥ ካልክ ለረጅም ሳይሆን እላይ ነው የምትሄደው። ይገባል። एक्सक्यूज मी सर। ይቅርታ አለቃዬ። सर አለቃዬ सुबह से कुछ नहीं ከጠዋት ጀምሮ ምንም አልበላሁም። आपके लिए रशियन सैंडविच मंगाऊं? ለአንተ የራሻን ሳንዱች ላስመጣልህ ወይስ ዱላ ትበላለህ? खाओगे? ትበላለህ ወይ? ये ऑनलाइन तुम्हारी हर फाइल सिक्योरिटी कोड लॉक। ለምንድን ነው እንዳለ ፋይልክ በጥበቃ ኮድ የተዘጋው? ምንድን ነው? አንድ ፋይሉን መክፈት አቅቶኛል። ይሄንን ለአለቃዬ ስጠው። የማንቱ ፋይል ነው።
तुम्हारे भी नेल्स करूं? ያንተንም ጥፍር ቀለም ላሳምርልህ? बहुत प्रीशियस है। ይሄ ጀግና ነው፣ ሁሉንም ያድናል። सर አለቃዬ अरे वाह क्या በጣም बात है। ጥሩ። እንዴት ነው अंदर እባክህ? जाने से पहले ही सरकारी እስር खबर- ቤት ከመግባቱ በፊት የመንግስት ምግብ ይቅርታ፣ हाथ खोलोगे नहीं तो खाऊंगा እጄን ካልፈታኝ እንዴት አድርጌ እበላለሁ? पेट बुलवाता है यार ሆድ ያናግራል ጓደኛዬ። ए बुड़का ስማ ቮድካ अरे बोला। ተናገር እኮ खाओ खाओ ብላ ብላ खुल के खाओ और फिर በደንብ ነፃ ሁነ ብላ፣ ከዛ ነፃ እውነት እናገራለሁ። እስቲ ፍታው። घाबरवलं ना እንዴ ምንድን ነው መጥፎ? साहेब አለቃዬ መረጃ ፍንጭ አግኝተናል። ለዚህ ነበር ያሰብኩት። इतना बड़ा फुटबॉल ይሄን ያህል ትልቅ ፉትቦል तू किधर दिखा ማንቱ አጠገብ ለምን አላየነውም ብዬ ሳስብ የነበረው ለዛ ነው። ሄሎ ሄሎ፣ ፍራንስ कौन है ማነህ? የራሻ ቋንቋ አስተርጓሚ። እኔ እኮ ምግብ ነው ያዘዝኩት። कलिसो कौन है ፍራንስና ካሊሶ የት አሉ? ስልኩን ስጠው። ለምን ትቆጣኛለህ? እኔ ምን አደረኩኝ? 7:35 7:35 ፍራንኪ የእጅ ካቴናን የመፍታት ስህተት ፈጸመ። सेवन 7:37 7:39 7:39 ከ15 ሰከንድ በአራት ደቂቃ ከ15 ሰከንድ የማንቱን ፋይል ይዞ ተቀየሰ። 6 ANC वाले 6 የኤንሲ ፖሊሶች ሆስፒታል ደረሱ። እንዴ ፍራንሲስ የፊት ለፊት ሁለት እርሳ ፖሎሮና የሰባት ዓመት ልጅ ሁለቱ አንድ ሆኗል። አሁን እንደዚህ काफी जालिम चीज है በጣም ጨካኝ ሰው ነው ከቪሬል አበት። जो उसकी फाइल पर रॉ या ግን የእሱ ፋይል የውትድርና ወይ የሮ ኤጀንሲ ፋይል ተዘግቷል። እንዴ ለምንድን ነው ሲቪሎች ላይ የውትድርናና የስላ ድርጅት ኮድ የተገጠመው? ችግሩን ብቻ ነው የምንነግረህ። መፍትሄ አለኝ ታውቃለህ። ईमेल भेजा था हैदराबाद 30 ሜል ከሄድራባድ ተልኳል። በከቪሬል አበት ስምኛ टू लुक इनटू हिज फाइल ፋይል እንልካለን። की फाइल पे लॉक हटेगा ጥያቄው ፋይሉ ይከፈታል። የአይፒ አድራሻውን እናያለን። फाइल पे हाथ साफ करना እኛ ከሱ ፋይል ላይ እጃችን እናጸዳለን። በኋላ እኛ አላየንም ብለን በዋታይ ስም የከቪሬል አበት ስም መልእክት करूं या भूल जाऊं ምልክት ላድርግ ወይስ ልርሳው? बड़ा हो सकता है ችግሩ የሚመጣብን ትልቅ ነው። እኛ የስለላ ፋይል ነው ከፍተን የምንገባው። उसको कैसे भूल सकते हैं እሱንማ እንዴት እንረሳዋለን? ወንድሜ मैंने कुछ नहीं किया ምንም አላረኩም። እኔ सब ऐना का आइडिया ሁሉም የአና ሐሳብ किसी ने ነው። मुझे उकसाया እሷ ነች እኔን ለዚህ ያነሳሳችኝ። प्लीज मुझे जाने እባክህ ለቀኝ። आम्ही इंडियन झालो እኛ አንዲያኖች प्रॉब्लेम असा አንድ ትልቅ ችግር አለብን። मुसीबत ችግር आने का बाद ከመጣ በኋላ ነው सही बात करता है ትክክለኛ ነገር የምንናገረው። उत्तराखंड फ्लड के बाद बोल। एनवायरनमेंट की बात ስለ አየር ለውጥ उत्तराखंड አየር ከተበከለ በኋላ ዲሊ ውስጥ ሙስና ከበዛ በኋላ የሙስና ለውጥ ወሬ ተወራ። አሁን አንተ ላይም ችግር ሊመጣ ነው። ከዛ በፊት ለምን አትናገርም አንተ ትክክለኛውን ነገር ችግር ሳይመጣ? እኔ ትክክል ነው የምናገረው። हम दोनों ሁለታችን मैं እኔ እና አና दो 2 ኪሎ ሂሮይን ሰረቃችሁ። नाइस ምርጥ आई लाइक ወድጄዋለሁ። वो हैंडसम कौन है ቆንጆ ማን ነው? हाथ है ना तुम पर
የሱ እጅ ባንተ ላይ ነው አይደል ያለው? ማን ነው ቆንጆ? बताता हूँ እነግራለሁ። दिन तक गिनूंगा मैं እኔ እስከ 3 ነው የምቆጥረው። ማንም አልነበረም። አንድ እንዳገለኝ ይቅርታ አድርግልኝ። 2 ያን ሐሳብ ነው እባክህ ይቅርታ አድርግልኝ። 3 ये से दोनों ही थे በቃ ሁለቱ ብቻ ነበሩ። चल खाना खाते हैं በልና ምግብ እንብላ። እንዴ ወንድሜ ፈራውኝ እኮ እኔ वार्निंग तो दे सकता था ማስጠንቀቂያ መስጠት አችልም ነበር እንዴ ወንድሜ? ए ስሚ उठो ተነሽ። हैंडसम का टेंशन हो रहा है मेरे को የቆንጆ ጉዳይ እያስጨነቀኝ ነው። ማን ነው ቆይ እሱ ግን पुलिस को क्यों नहीं बुलाया उसने ለፖሊስ ለምን ምንም አልተናገረም? ተው እባክህ። क्या फर्क पड़ता है ምንም ያመጣው ለውጥ አለ? अब पूरा गवाह हमारा है አሁን ሙሉ ጓ የኛው ነው። इधर चलो በዚህ በኩል ሂጂ። मम्मा कहाँ है? እማዬ ታለች? अंदर है जाओ ውስጥ ነች። ሂጂ ግቢ። प्लीज दरवाजा खोलो। ኧረ እባክሽ በሩን ክፈችልኝ እባክሽ፣ እባክሽ በሩን ክፈችልኝ። ልሂድበት እኔ እባክሽ፣ दरवाजा खोलो। እባክሽ በሩን ክፈችልኝ። बच्चे को कुछ पता चला? नहीं ስለ ልጅቷ የታወቀ ነገር አለ? የለም። ኧረ ሁሉም አንቱን እየፈለጉ ነው ያሉት። हेलो ሄሎ ተገኝቷል። एज 30s में है किलिंग 70s में እድሜው 30 ነው። ግድያ የጀመረው በ17ቶቹ किस ነው። खुशी में हमारे አላቅም በምን ደስታ የኛ ሰዎች እጅና እግራቸው እንደሰበረ። हाफ टिकट वो काट ምክንያቱም ግማሽ ትኬት አይቆርጥም እሱ። मर्सीलेस असासिन የሰለጠነ ቅጥር ነፍሰ ገዳይ፣ ट्रेंड किलर የሰለጠነ ገዳይ ነው። a true patriot እውነተኛ የሆነ ጀግና ተዋጊ፣ स्पेशल एजेंट ልዩ ኤጀንት ነው። कबीर एलावत ከቢር ኤላቨት कोड नेम የኮድ ስሙ ሮኪ። मानतो ማንቱ घंटे का የምን ማንቱ? उस दिन क्या बोला तू የዛን ቀን ምን ነበር ያልከው? 3 दिन में हेरोइन በ3 ቀን የሄሮን ሳምፕል ይዘና तो तुम दोनों ያለዛ የሁለት ወንድማማቾች 4 ኩላሊታችሁን አውጥቼ ገበያ ላይ ሸጠዋለሁ። अरे लेकिन किडनी बेचने ግን ኩላሊት የመሸጥ ንግድ እኮ የኔ እኮ ነው። ኬቪን
አንተ मेरे सारे धंधे ले ले ጠቅላላ የኔን ስራ ውሰድ እንዳለ ብሬን ውሰድ እኔ ለአንተ የመጠጥ አንድ መስሪያ ፎርሙላ እነግርሃለሁ እኛ ይሄንን እንደ አዲስ እናድሰውና ብዙ ሚሊዮን እናገኝበታለን ከዛ ላይ ይቅርታ ጠቅላላ አንተ ወሰደው अरबों कमाएंगे ሚሊዮን እናገኛለን ሂሳብ उस दिन भी तो कुछ ऐसे የዛን ቀንም እንደዚሁ ስለ ሂሳብ እያወራ ነበር አይደል አዎ ከዚህ ሀገር ላይ ከ1 ሚሊዮን በላይ ሰዎች ቸረስና ጋንጃ ጨሳሉ እኔ ሳልሆን መንግስት የገለጠ ቁጥር ነው አሁን ለአንተ አንድ ቁጥር ነግራለሁ इस देश में हर रोज በዚህ ሀገር ላይ በየቀኑ ከ100-150 ሰዎች ድረስ ይሰወራሉ መቼም አይገኙ ከነዛ ውስጥ 10 በኔ እጅ ከገቡ तो महीने के हो गए 3 ቦር 300 साल के 3500 በአመት 3500 ማለት 7000 ኩላሊት አጠቃላይ 400 ዋጋ ከያዝክ 280 ሚሊዮን टिश्यू स्प्लीन लिवर ጉበት ሌላ የተለያዩ አይን ምናምን የነዚህ ሂሳብ ደግሞ የተለየ ነው मैथमेटिक्स ሂሳብ और उस दिन क्या कर रहा था የዛን ቀን ምን ነበር ያረከኝ ኬቨንን ምንድነው ያረከው ኬቨን እንደዚህ ነህ ኬቨን እንደዛ ነህ ኬቨን अरे ऐसा मारता है ना እንደዚህ ሲመታ ሾርት ሰርኪት ያደርጋል እሺ ገባ अगर तू उस አንተ የዛን ቀን ይሄንን ባታረገው ኖሮ तो शायद ምናልባት ዛሬ እኔ ይሄን አላረግም ነበር तेरी दोनों किडनियां ሁለት ኩላሊትን አውጥቼ उन्हें मार्केट में እነሱን ገበያ ላይ ሸጣቸዋለሁ ከዛ አንተን በህይወት አኖራለሁ መጥቼ ዋጋውን እነግርሃለሁ दोनों आंखें ከዛ ሁለት አይንን አውጣላለሁ እነሱንም ገበያው ስጄ ሸጥላለሁ በህይወት አኖራለሁ ግን አንተ ተመልሼ መጣና እና የዛንም ዋጋ እነግርሃለሁ तब तुम्हें पता चलेगा ያኔ ታውቀዋለህ किसका मैथमेटिक्स የማን ሂሳብ የተሻለ እንደሆነ ማንቱ घंटे का የምን ማንቱ This is Kabir. ይሄ ከቢር ኤላቨት ይባላል फाइल से हमें अभी तक काफी ከፋይሉ እስካሁን ብዙ መረጃ አግኝተናል मिलिट्री इंटेलिजेंस से የውትድርና የስለላ ቢሮ የህንድ የስለላ ድርጅት ውስጥ ይሰራ ነበር ከ2000 ጀምሮ እስከ 2006 ብዙ ኦፕሬሽኖች በዚህ ሰው የተነሳ ተሳክቷል ከ2006 ጀምሮ እስከ 2008 በአንድ ልዩ ስልጠና ላይ ተሳትፎ ነበር ብዙ ወታደሮች ልዩ አድናቆታቸውን ሰጥቷል ይኸውልህ ያንተን ያሳስከውን ዕቃ የሚመልስልህ ሰው መጣ ኧረ አመሰግናለሁ ብለው ወለዱላ አልከፈለም ነበር እሱ ሰልጥኗል ቅጥር ንፍተ ገዳይ አፈና እና ለልዩ ምርመራ ነበር የሰለጠነው አሁን እከፍላለሁ ለማን ነበር የሸጥከው ግን ይሄን ዕቃ मिस्टेक हुई है तुमसे ተሳስተሃል አንተ እኛ ዕቃ ይዘን እናበድራለን እንጂ ስልክ አንሸጥም ከነገርከኝ አትደበደብም እንዴ पुलिस वाला है तू ፖሊስ ነህ እንዴ ቋንዴ ስልጠኔን ያልዩ ነበር ከመከላከያ ሚኒስቴር ፕሮግራሙን ለማየት ሄዱ ሰዎች ሁሉ ደንግጠው ራሳቸውን ስተው ነበር ያንተ እናት ይቅርታ बिजनेस है अपना የስልክ ቢዝነስ ነው ያለው በአንዴ 15 20 ሞባይል ገዝቶ የሚሄድ ነው ካርዱን ያለው በቃ እኔ ይሄን ያህል ብቻ ነው ስለሱ ሰምቼ ማቅ በይፋ ሪኮርድ ሂሳብ መሰረት በ2008 መኪና አደጋ ደረሰበት ሆስፒታል ከገባ በኋላ ምንም የሥራ ሪኮርድ የለም ቆይ አንድ ጊዜ በመኪና አደጋው ማለት ጥይት ግን ከየት ተተኮሰ እንደላ ተጓዥ ወደ ሲቪል ሳይሆን ወደ ወታደሮች ሆስፒታል ሄደው በጥይት ተመቶ ነበር በወታደሮች መረጃ ሂሳብ ደግሞ አደጋ ነበር የደረሰበት ይሄ ሰው ምንድነው ቆይ ሄሎ የናንተ बॉस ऑनलाइन शॉपिंग नहीं होती አረ እዚህ ነው መምጣት ያለበት ስልክ መሸጫ ሱቅ የለኝም हम भी देते हैं እኔ ነኝ እዚህ የምሸጠው ስልክ እሺ
अरे तुम आओ तो सही ናስቲ መጀመሪያ जी सब मिलेगा यहाँ पर ተገናኝተን እንስማማለን እርግጠኛ ነህ आदमी कहाँ है पता ያ ሴት እንዳለ ከነገርኩ ይህን ስልክ ባለቤት ማን እንደሆነ ካሳየው አንተ ትለቀኛለህ ስልኬን ትመልስልኛለህ ብቻ ይሄን ያለ ንገረኝ ብቻ ሴት እንዳለ በቃ አሳያለሁ በበር ገባ ሙሉ ቢሮዬን ሰባበረው የኔን ሰዎች ደበደበ ይኸውልህ እዚህ ጋር መታኝ እዚህ ጋር ሄሎ አለቃዬ सर इनको भी बहुत አለቃዬ እነሱንም በጣም ቀጠቀጣቸው አሁን ወደ ሌላ ሰው ጋር ሄዷል አርቨን ወደሚባል ሰው ጋር አድራሻው ሲቲ ክለብ ነው तेरी हमेशा याद सतावे All I know is that I came to party लिफ्ट में तो तूने मेरी ሊፍት ውስጥ እኮ አስፈራርተኝ ነበር ቆንጆ ግን አንተ እስር ቤት ነበርክ እኮ መሆን የነበረብህ የኔ አሚን እናት ለምን ገደልካት አንተ ነህ የገደልካት እሷንማ እቃውን ለማስረከብ አረፈድክ ምን እንደሆነ አላየም ኑሐሚ ለምን እንደ ያረከው አይ क्या है उसके बॉडी ምን መሰለ የሰውነቱ አካል እስካሁን አድጎ አልደረሰ मार्केट में कोई वैल्यू ገበያ ላይ ዋጋ የለውም አዎ लेकिन आंखें ግን አይኖቿ आंखों की कोई उम्र नहीं አይን ደግሞ ምንም የእድሜ ገደብ የለም እሱን ሽጠን እኛ ብዙ ብር ማግኘት እንችላለን मेरी एक छोटी सी डिमांड ግን አንድ ትንሽ የማቀርበው ጥያቄ አለ አንተ ለ5 ዓመት እስር ቤት ግባ ምን ይታወቃል ከ5 ዓመት በኋላ ስትወጣ ምናልባት ፍል ለፊት እሷን ቁማ ታገኛት ይሆናል ስለ ነገ የሚያወራ ነገ አይሞትም कल की बात करने वाला ስለ ነገ የሚያወራ ነገን አይኖርም कल की बात करने वाला ስለ ነገ የሚያወራ ዛሬ ይሞታል सिर्फ आज का सोचने ስለ ዛሬ በሚያስብ እጅ ላይ ብቻ ነው और मैं आज እኔ ደግሞ የዛሬን አይደለም सिर्फ अभी की सोचता हूं ያውንም ብቻ ማስብ ሰው ነው አንተ ምን ያህል ትልቅ ጥፋት እንዳጠፋ वो तुझे तेरी እሱን ቅጣት ይነግራል ምን तुम्हारी वो ईमेल वाली घटिया ያንተ ያ የኢሜል ቆሻሻ ስራ ይጸጽታል እሺ አንተ ከሰለላ ቢሮ ነው የመጣው ምን አርክ ጠቅላላ መረጃውን ሰብስበ ሰውየውን አላገኘ አሹን አላገኘ በዛ ላይ ሲያየኛ ለጥያቄ አቀረበ की इंफॉर्मेशन हमें दे दीजिए और पीछे ለኛ የማንቱን የቀሩ ተጠርጣሪዎችን መረጃ ሰጣችሁን ወደ ኋላ ሄዱ ትቀልዳለህ እንዴ कोई प्रॉब्लम है ችግር አለብህ आपको मानतू में አንተ ለማንቱ ነው ፍላጎት ያለብህ ለከቢር ይላል ሁለቱንም ታገኛለህ ክሱን እኛንን የፈጠርነው ፍተሻ ያደረግነው እኛንን 6 ሰው የገባብን ሆስፒታል የኛ ስለሆነ ምን ይዘውም እኛንን በማል ማንም ቢመጣ አለው ማን እንደሆነ እሱ तुम सिर्फ इस केस के አንተ ስለዚህ ክስ ብቻ ነው የምታውቀው कबीर के बारे में नहीं ስለ ከቢር አታውቅም जख्मी शेर का शिकार नहीं የቆሰለ አንበሳ አይታደንም खुदा क्यों रूठ गया मुझसे नहीं था बैर मेरा तुझसे क्यों तूने छीन लिया मुझसे मेरा जहां 25,000 निकले सेकंड 25,000 አወጣለች ትናንትና ከጆከም አካውንት बॉयफ्रेंड የእናቷ ደላላ ነበር ያ ቦይፍሬንድ कबीर भी ढूंढ रहा है नायोमी को አሁን ከቢርም እየፈለጋት ነው ኑሐሚ እሱም ይሰማል በትክክል ነገር ምንድነው ነው በጣም መታኝ ያ ጺማም እና ከዛ መሳሪያም
አለቃዬ ንገራቸው እኔ ምንም እንዳላረኩኝ አንተ ከቢር ኤላወት ስሜ ድሊፕ ሳንጎልከር ፊቴንም ታየዋለህ የኤንሲ እስር ቤት ግን ከዛ በፊት አንድ ነገር ንገሪኝ ኑሐሚን እየፈለካት ነው አይደለ በሕይወት አለች ሲሲቲቪ ካሜራ ምስል እኛ ጋር አለ ከአንድ ነዳጅ ማደያ አጠገብ ካሽ ስታወጣ መገናኘት ከፈለክ ንገረኝ ካቬንና ሉክ ፈሬራ እነሱ ናቸው ላኩኝ ማንቱ ጋር ሊያጠምዱኝ የኑሐሚንና የአናን ሕይወት በማዳን ቅያሬ አናን ገደሏት ይሄን ያህል ብቻ ነው የማውቀው लुक और केविन का वो जो डीलर है ना የሎጎና የኬቪን ዕቃ እዛው አይደለም አርቪናው ፈልገው እንዴ እሱን ठीक है पूरा እሺ እሱን ካልክ እሱን ችግር የለው መፈለጉ ምን ችግር አለው इनको बाय बोलो እነሱን ቻው በያቸው ቻው ነይ በይ यहाँ भी बाय बोलो እዚህም ጋር ቻው በያቸው ቻው थैंक यू दयो አመሰግንሻለሁ ኑሐሚ አያችሁ እንደሷ ጥሩ ባህሪ ካሳያችሁ እናት አባታችሁ ጋር ትሄዳላችሁ ነይ अगर मैं गुड गर्ल बनूं እኔ ጥሩ ልጅ ከሆንኩኝ मेरे मम्मा से मिलाओगे እኔን ከእናቴ ታገናኘኛለህ አይደል अरे काय को मार रहा है सर ለመታኝ አለቃዬ እንዴት ነህ አርቪን क्या इसमें እስቲ አሳየኝ እዚህ ውስጥ ምንድን ነው ያለው ኧረ ምንም የለም እዛ ውስጥ देख रहा हूं ना मैं እያዩ አይደል እንዴ እኔ እዩ सच में कुछ नहीं እውነት ምንም ነገር የለውም አለቃዬ ምንም ነገር የለውም ይኸውላችሁ የጓ ፖሊስ አካለ ስንኩልን እንዴት እንደሚያስጨንቅ ልቀቅ እባክህ እንዴ अरे उसमें कुछ እዛ ውስጥ ምንም ነገር የለም अभी गाड़ी አንካሳው አሁን እስከ መኪናው እየሮጥክ ሂድ ያለዛ እዚሁ ሰባብራለሁ ሂዳ ተነስ ሂድ ግራ ቀኝ ሂድ वो सब मुझे नहीं पता እሱን ሁሉ እኔ አላውቅም አለቃዬ मैं सिर्फ ड्रग संभाल እኔ አሽሹን ስራ ነው የምቆጣጠረው እሷ አይታ ታውቃለህ आंखें तो है इसकी አይኗ አለች ये मूंगी बनी होगी ማለት እሷ አቀባባይ ነው አለች አቀባባይ ማለት ጉንዳን माल बेचते हैं इनसे እቃ के हाथ በቱሪስት እጅ ያሸጧቸዋል እነዚህን ሕፃን ልጆች ብር ማምጣት ካለባቸውም ሂዶ ያመጣሉ सर इनका काम का አለቃዬ የአሰራር መንገዳቸው ቀላል ነው ጉንዳኖች ከአንድ መጫወቻ መስጫ ሱቅ የአሻንጉሊት መኪና ያነሳሉ አሽ ያለበትን ከዛ ይዞ ይሄዳሉ ምን መሰለህ አለቃዬ ሕፃን ልጅን የትኛው ፖሊስ ይጠራጠራል ስለዚህ ጉንዳኖቹ ማለት ልጆቹ सबका काम आसान कर የሁሉን ስራ ቀላል ያደርጋሉ और फिर वो खिलौना पहुंचता है ከዛም ያ መጫወቻ ጌሚንግ ዞን ይደርሳል የሕፃን ልጆች መጫወቻ የሆነ ቦታ አለቃዬ ጌሚንግ ዞን ፖሊስ ይፈትሻል የሚል ጥያቄ መቼም አይነሳም እዛ የኛ ሰው ያን መጫወቻ ራሱ ጋር ያስቀርና ከዛ ያሽ ፓኬቱን ያወጣል और फिर दूसरा बच्चा ከዛም ሌላ ሕፃን ልጅ ይመጣና ያንን ያሽ ፓኬት ይዞ ወደ ፍት ይሄዳል वो ड्रग्स का पैकेट የአሽሽ ፓኬት ሶስተኛ ቦታ ይደርሳል ड्रग्स के बदले बैग በአሽሽ ቅያሬ ቦርሳ ውስጥ የድሮ ጫማ ይቀመጣል असल में उन जूतों में በእውነት के क्रेडिट እዛ ጫማ ውስጥ የደንበኛ ክሬዲት ካርድ ነው ያለው ድጋሜ ወደ ጌሚንግ ዞን መልሶ የሚላክ वहाँ पहले बच्चे के हाथ እዛ በመጀመሪያው ልጅ እጅ ላይ ክሬዲት ካርድ ይሰጠውና እሱ ወደ ፍት ይሄዳል बीच रास्ते में መሀል መንገድ ላይ ሶስተኛ ልጅ ያንን ቦርሳ ያነሳና ወደ ኢቲኤም ማሽን ይደርሳል तभी क्लाइंट पुलिस स्टेशन እዛን ከደንበኛ ፖሊስ ጣቢያ መኪና ተሰርቋል ጠፍቷል የሚል ክስ ያቀርባል
पैसे का निशान नहीं रहता የብር ዱካ አይገኝም ለምን በካሽ ማንም የተቀበለና የሰጠ የለም ካርዶቹም ጠፍቷል ተብሎ ክስ ይጻፋል በቀን 20-30 ክሬዲት ካርድ መጥፋቱ እንደዚህ ትልቅ ነገር አይደለም ፖሊስ ትኩረት የሚሰጠው ያን የክሬዲት ካርድ መጥፋቶች सर अलग अलग የተለያየ ፖሊስ ጣቢያ ክስ ይጻፋል ክሬዲት ካርድ ጠፋ ተብሎ ፖሊስ ደግሞ እንደዚህ አይነት ነገሮችን ብዙም አይጠራጠር ስማ ቁም लोग इधर जाओ እናንተ በዚህ ጋር ዱሻ ልቀ እጆር ላይ ስማ ቁም ተብላል ቁም ስሜ ፔሎ पिल्ले कितना ड्रामा कर ምን ያህል ድራማ ትሰራለች कहते उसको አንሳውታ ወደዛ तुम क्या लिखते रहे ምን ታያለህ አንተ ስራን ስራ ማን ነው ምንድን ነው
ሄሎ አንተ በሶስት ሰዓት ውስጥ ኒያሚን እዚህ ዛት ነው በምን ደስታ ये किसकी आवाज थी ይሄ ማን ድምጽ ነበር በችግር ወቅት ወንድም እንኳን የወንድሙን ድምጽ አያውቅም ይኸውልህ አንተ እንዲህ ብታረግ እኔ ወንድሜ አንተ መቼም ይሄን አስበዋል ከሞቱም በኋላ መንፈሳቸው እነዚህ ልጆች እንደሚሽከረከር አንተስ መቼም ይሄን አስበዋል ለሁሉም ምን ያህል መልካም ነገር እንደሚያደርጉ ለድሃ እናት አባታቸው ለሀብታም በሽተኞች እና ደግሞ ለኛም ምንም እኮ ስህተት አይደለም ምንም ትክክልም አይደለም मरने से पहले माफी मांग लो ከመሞት በፊት እነሱን ይቅርታ ጠይቃቸው አሁንም ሄሎ አሁንም ከቢር አሁንም ለምን አትናገርም कोई लेने आएगा ሊወስዳችሁ የሚመጣ ሰው አለሽ घर जाने का टाइम आ गया है እቤታችሁ የምትሄዱበት አሁን ጊዜ ደርሷል मेरी मम्मा कहाँ है የኔ እናት የት አለች गॉड के पास ፈጣሪ ጋር यहाँ इसी एम्बुलेंस से भेजा በዚህ አምቡላንስ ነበር የላኳት እሷ ነው मम्मी से मिलना है बेटा እናችን ልትገናኝ ፈለግሽ ልጄ ግባ ና አንተ ተናገር የት ነው ደብቃችሁ ልጆችን ያስቀመጣችሁ ተጨማሪ ልጆች የት አሉ አውጧቸው ቶሎ በሉ इनके सर्जन का पता लग गया ቀዶ ጠጋኙ ማን እንደሆነ እነሱ አውቀናል क्या लगती क्या है तेरी ቆይ ምን ነች ባክል አንተ उसके लिए हम मरने आ गए ለሷ በለዚህ ለመሞት የመጣው लव द नेबर को इतना सीरियसली नहीं लेना ይሄን ያህል መዋደድን ማምረር አልነበረብህም आंखें አይኗ मैंने कहा था ना ነግሬ ነበር እኔ बहुत पैसा मिलता है በጣም ብዙ ብር ይገኝበታል ብዬ देखोगे
ታየዋለህ። खोल के देखो ከፍተው शायद वो आंखें ምናልባት የአይን አንተን እያየ ሊሆን ይችላል። तेरी बॉडी की भी सब የሰውነትን ሁሉንም የአካል ክፍል አውጣልና ለመሸጥ የሚበቃ አንድ ነገር አላስተርፍልን።
हेलो पुलिस ሄሎ ፖሊስ कोई मुझे ኧረ የሆነ ሰው እኔን ሊገለኝ እየሞከረ ነው ኗ አድራሻ ከየት ልስጠረ ስልኬን ጥለፈው እየመጣ ነው ኧረ እየመጣ ነው पुलिस आ रही है अभी ይኸውልህ ፖሊስ እየመጣ ነው አሁን እሺ नहीं አሁንም ይኸውልህ እኔ የምልህ ምን መሰለህ ይኸውልህ ፖሊስ ይመጣል አሁንም ግደለኛ मारेगा मेरे को ልገለኝ ነው እኔን अभी मारेगा አሁን ልገለኝ እንዴት ነው እባክህ ምገለኝ ጥይት መከላከያ መኪና እንዴት ረሳሁት እባክህ እኔ ቁመህ ምን ትያለህ በለኛ ግደለኝ ና बुलेट प्रूफ है ጥይት መከላከያ ምንም ማድረግ አልችልም አሁን ፖሊስ ይመጣል እኔ ደህንነቴ የተጠበቀ ይሆናል በኋላ አሳያለሁ ምን እያረክ ነው እንዲህ በማድረግ ምንም አታመጣም ምን እያረክ ነው ይኸውልህ उम्मीद है ኩናል ሂድና አንተም ውስጥ ግባና ስንት ሬሳ አለ ምን አለ ግባና ተመልከት በልሽ ፍራንሲስ አቤት አለቃዬ डॉक्टर ने खुद क्या कैसे ዶክተሩ የራሱን አይን እንዴት አወጣ ባካችሁ አለቃዬ ሙሉ ለሙሉ አውቅቶላችኋል አብዛኞቹ አንድ ሁለት ሰው ብቻ ነው ሆስፒታል ለመሄድ የሚበቃ የቀሩት አለቃዬ አንድ ስራ ልስጥ ልጅቷን ከሱ ጋር በእኔ መኪና ስራ አስቀምጣትና አንተ ከኋላ ባለው መኪና ነው እሺ አለቃዬ
ऑफिसर ኦፊሰር एक आखिरी काम करने दो አንድ የመጨረሻ ስራ እንድሰራ ታደርገኛለህ? እኔ अवेश እንዴ इस बार कुछ बड़ा ही कर दिया है? ለአሁኑ ደግሞ ትልቅ ነገር ሰርተሽ መጣሽ እንዴ አንቺ? उस दिन पुलिस वालों की የዛን ቀን भी चला गया था ना? ፖሊሶች እየጠሩኝ ጸጥ ብዬ ሄጄ ነበር አይደለን? ይቅርታ። अब देखो አሁን ተመልከቺውልሽ፣ पूरा पुलिस डिपार्टमेंट जानता है ሙሉ कि मैं ፖሊስ ዲፓርትመንቱ ያውቃል እኔ አንቺን እንደማቅሽ። करना आता है ፈገግ ማለት ትችላለህ እንዴ ቆንጆ? मुझे तो आज እኔ ዛሬ ነው ያወቅኩት። कुछ टाइम अकेले रह सकोगी? ለተወሰነ ጊዜ ብቻሽን መኖር ትችያለሽ? वेट कर पाओगी मेरा? እኔም መጠበቅ ትችያለሽ? एक आगे दोगी? አንዴ ታክፊኛለሽ? बस एक। በቃ አንዴ ብቻ። हाँ खो गई थी तू